ከፍተኛው ፈንድድ አካውንታችንን በመጀመሪያው ሳምንት ኦልሞስት ከ3% በላይ ድሮዳውን ውስጥ ገብተናል። ዋት ሀፕንድ የሚለውን እስቲ እኔ ላስት ዊክ ላይ ኤክስፔክቴሽናችን ምንድን ነበረ? ኤክስዋይ አፍተር ቴኪንግ ዲስ ሎው ወደ ላይ ኤክስፓንድ እንዲያደርግ ነበረ። ዳትስ ዋት ሀፕንድ እና ፈርስት ትሬድ የገባ ነው ዩሮ ጂፒዋይ ነበረ። ወደ ዩሮ ጂፒዋይ የመጀመሪያው ትሬዳችን ይሄ ነበር። ዩሮ ጂፒዋይ ኤክስፔክት እያደረኩ የነበረው ፕራይስ ይችል ሎ ከወሰደ በኋላ ወደ ላይ ኤክስፓንድ እንዲያደርግ ነበረ። ከዛ ምን አፕን አደረገ? የመጀመሪያው ትሬዳችን ኮንቲኒዌሽን ነበር። ፈርስት ኢንትሪ ኢፍ ዩ ሪሜምበር ከዚህ ጋር ነበር መግባት የነበረብኝ። ይህን ታይንቻ ላየሁት ነበር። ፕራይስ ኤክስፓንድ አደረገ። ፌል እያደረገ ነው ይና ለመውሰድ ከዛችን ኢንጋልፊንግ ሳገኝ እዚህ ጋር ገባው። ግን ስትሬት በቀሎስ ነበር። ኦኬ አልኩኝ። ድጋሚ ማታ ላይ ከሰዓት ላይ ኒውዮርክ ሴሽን ላይ ይችን ኢንትሪ ሳገኝ ፕራይስ ይሄን ሎዎችን ቴክ ሲያደርግ እዚህ ጋር ገባሁት። ግን ኦልሞስት ኒውዮርክ ሴሽን ሲያልቅ እዚህ ጋር 3 AM አካባቢ ኦልሞስት በብሬክ ኢቭን ይህን ትሬድ ወጣሁት። ግን በኔክስት ዴይ ፕራይስ ኤክስፓንድ አደረገ ማለት ነው። ለአዘር ትሬድ ደግሞ የገባ ነው ማክሰኞ ዕለት ምንም ትሬድ አልገባንም ነበር። ከዛ ሮብ ዕለት ነው ሌሎች ትሬዶችን ስንገባ የነበረው። ለአዘር ዋን ኢዝ ሮብ ዕለት ማክሰኞ ዕለት ይህ በጀስት አናሊሲስ ፓራሊሲስ ነው የሚባለው። ብቻ ኤቭሪቲንግ ዋዝ ግሬት እኮ ይሄ በቃ እዚህ ጋር እንደምታዩት ማርኬት ስትራክቸር ሽፍት ፕራይስ ኤስኤምቲ ሰርቷል ከዲኤክስዋይ ጋር እዚህ ጋር አንድ ላይ ነው። ዲኤክስዋይ እዚህ ጋር ወደ 15 ሚኒት እንረድ እና የማክሰኞ ትሬዳችን ይሄ ነበር። ፕራይስ ኤስኤምቲ ሰራ እዚህ ጋር እንደምታዩት ግን አልገባሁትም። ይሄን ነው ከዚህ ማንም ፕሪፌር አደረኩኝ ጂቢፒኤስዲ ማለት ነው። ዩኤስዲ እንደሆነ አንድ ትሬድ ንግባ ይሻላል በሚል ጂቢፒኤስዲ ጋር ሊሚት ኦርደር አስቀመጥኩት። እንደምታዩት ኖ ድሮዳውን ግን እዚህ ጋር በቡልሽ ሞመንተም በኃይል ሲመጣ ምን አደረኩት? ኦልሬዲ ሊሚት ኦርደሩን አጠፋሁት ማለት ነው። በቃ ፕራይስ ኢንትሪ አይሰጠኝም ምናምን ብዬ አሮን ነው ብቻ እዚህ ጋር ፕራይስ መቶ ወደ ታች መውረድ ሲጀምር ምናምን በቃ ሄዷል ብዬ ሊሚት ኦርደሩን አጠፋሁት። ከዛ ዋት ሀፕንድ መጣ ፕራይስ ኢንትሪ ያስገባኝ እንደምታዩት ፉል ቲፒ እዚህ ጋር ነካ ማለት ነው። ይህን ትሬድ ሚስ አደረኩት በጣም በሚያናድድ ሁኔታ ማለት ነው። እንደን ሮብ ዕለት ምን ሀፕን አደረገ? ሮብ ዕለት የሮቡ ትሬድ ደግሞ ይሄኛው ነበረ። ፕራይስ ኤክስፓንድ አደረገ። ድጋሚ ሪትሬስ ሲያደርግ ምንድነው ኮንቲኒዌሽን ነበር ከዚህ ጋር እየጠበቁ የነበረው። አሁን ደግሞ እዚህ ጋር ምንድነው በሜን ኢንትሪ ይሄ ነበረ ሜን ኢንትሪ መሆን የነበረበት ግን በፎሙ እዚህ ጋር ገባሁት ትሬድ ያልተኛ ቢሆን ስቶፕ ሎሴ ትክክለኛ ቦታ ላይ አልነበረም። ለምን አራሬ እንዳረበላሽ እንጂ ስቶፕ ሎሴ እዚህ ጋር ነበር መሆን የነበረበት። ግን ይሄም አሪፍ ነው። ግን ከ5 ሚኒት ፌር ቫልዩ ጋፕ ላይ ነው ያረኩት። ያው በጣም ትንሽ ሪስክ ያደርገዋል እንጂ ይሄም አሪፍ ቦታ ነው እንትን ያልኩት ማለት ነው። ኤንደን ፕራይስ ኦልሞስት ለንደን ሴሽን እያለቀ 5 ተኩል አካባቢ ወደዚህ ድሮዳውን ሲገባ እዚህ ጋር ክሎዝ አደረኩት። ግን አትሊስት ለንደን ሴሽን ፉሊ እስኪያልቅ እስከ 6 ሰዓት ምናምን መጠበቅ ነበረብኝ። አትሊስት እዚህ ጋር ፓርሻል ወስጄ ብሬክ ኢቭን ባደረገው እንደዛ ነበር ማድረግ የነበረብኝ። ግን ሉዝ በቃ እዚህ ድረስ መቶ ብዙ ሉዝ ከሚያስደርገኝ ብዬ $30 አካባቢ ሉዝ አድርጌ ትሬዱን እዚህ ጋር ክሎዝ አደረኩት ማለት ነው። ሮብ ሀፕን ያደረገው እሱ ነው። ኤንደን ሐሙስ ምንም ትሬድ አልገባውም። ዓርብ ዕለት 2 ትሬዶችን ገባው። የመጀመሪያው የነበረው ኤንዚዲ ጂፒዋይ ነበረ። ኤንዚዲ ጂፒዋይ አሪፍ ካውንተር ትሬድ ነበረ እያየ የነበረው። ፕራይስ ዴይሊ ስትራክቸር ሽፍት እያደረገ ነው እንደምታዩት። ዊክሊ ደግሞ ፕሪቪየስ ዊክ ሃይ ተወስዷል ነው ጀስት አን ኤክስፓንሽን ወርታች ነው እየጠበቁ ያሉት። ዴይሊ ኢንገልፊንግ አግኝተናል። ፎር አወርም አሪፍ ስትራክቸር እየሰራ ነው እንደምታዩት የሚገኘው ሰው እዚህ ጋር ፕራይስ እዚህ ፌር ቫልዩ ጋር ታፕ ሲያደርግ አግሬሲቭሊ ነው የገባ ነው ማለት ነው። አግሬሲቭሊ ፈርስት ኢንትሪ አምልጦኛል እዚህ አካባቢ ግን አግሬሲቭሊ እዚህ ጋር ገባን። ግን ይሄኛው ሎስ ሆኗል ማለት ነው። ይሄ ዓርብ ነበረ። ዓርብ ስለነበር እና ዋን አወርም እንደምታዩት ቡሊሽ ስትራክቸር ቡሊሽ ሞመንተም ላይ ነበር የነበረው። አጌስ ሜቢ ይሄን እንደዚህ አይነት ትሬዶች የሚገቡት ኢን ማይ ኦፒኒየን በዊኒንግ ሳምንቱን በዊኒንግ ጨርሰን ዓርብ ላይ ምናምን ሜቢ እንደዛ ነበር መግባት የነበረብን። ብቻ ኢዝ ዋት ኢዝ። ይሄኛው ሎስ ሆኗል። ላስት ትሬድ ዋዝ ጂቢፒ ኤንዚዲ
ጂቢፒ ኤንዚዲም እየጠበቁ የነበረው ምንድነው ፕራይስ ይህን ሰጠኝ። እንደምታዩት ኮንቲኒዌሽን ነበር ወደ ላይ እያዩ የነበረው። ዴይሊ አሪፍ ኢንገልፊንግ ካንድል ሰጥቶኛል። ፕራይስ መጣ 4 አወር ፌድ ቫልዩ ጋፕ ጋር ፕራይስ መጣ 4 አወር ፌድ ቫልዩ ጋፕ ጋር ታፕ አረገ። እንደምታዩት አሪፍ ወደ ላይ ሞመንተም የሚያሳዩ ካንድሎችን ሰጠን። ይህም ሎስ ሆነ ማለት ነው። እነዚህ ሪዝ ምናልባት አርብ በመሆንና እንዳልኳቸው ብዙ ሪስክ መውሰድ አልነበረብኝም። የመጀመሪያው ዊካችን በዚህ ኢንዳፕ አረገ ማለት ነው። እዛው አርብ ላይ ግን ይህን ትሬድ ሚስ አደረኩት። ሎስ ሳረግ በቃ ቻርቱ በቃ አናዶኝ ሆናል፣ ዘጋሁት። ግን እዚህ ጋር አሪፍ ትሬድ እየጠበኩት የነበረው ዩኤስዲ አናዘር ኤክስፓንሽን ይህን ሚስ አድርጌያለሁ ማለት ነው። በሚያናድድ ሁኔታ ከአንድም ሁለት ትሬድ ማለት ነው። እዚህ ጋር አንድ እዚህ ጋር ሁለተኛ እዚህ ጋር ማለት ነው። ምናልባት ይቺ ሁለተኛዋ ኒውዮርክ ሴሽን ስለሆነ አርብ ላይ ላልገባው እችላለሁ፣ ግን ይቺ አሪፍ ትሬድ ነበረች። ኢዝ ዋት ኢት ኢዝ። ዲስ ዊክ ደግሞ ለኔክስት ዊክ ለካሚንግ ዊክ የምጠብቀው ዲክስ ዋይ እንዳሰብኩት ፕራይስ ወደ ላይ ኤክስፓንድ እያደረገልኝ ነው። በዚህ ሳምንት የመንዙ መጨረሻ ሳምንት ነው የሚሆነው። እንደምናየው ወደ ላይ ፕራይስ በደንብ ኤክስፓንድ እያደረገ ነው። ናው ሪትሬስ አድርጎ አናዘር ኤክስፓንሽን እንዲሰጠኝ ነው የምፈልገው። ካልሆነ ደግሞ ይህ ዊክሊ ነው። ዴይሊ እንደምታዩት አሪፍ ሞመንተም ላይ ያለ ነው ወደ ላይ። አሁን ፕራይስ እዚች ጋር ይችን ሀይ ለመውሰድ ትምሏል። ባለፈው ሳምንት መውሰድ አልችልም። አሁን በደንብ ዲፕ ሪትሬስ አድርጎ እዚህ ጋር እነዚህን ሎዎች ቴክ አድርጎ ድጋሚ ባይ ኦፖርቹኒቲ ቢሰጠኝ አሪፍ ነው። ካልሆነ ደግሞ ብሬክ ኤንድ ሪተስት አድርጎ ወደ ላይ ኮንቲኒው እንዳደረግ ነው የሚጠብቀው። በዚህ መሰረት ዩኤስዲም ላይ ዘሴም ወይ ብሬክ ኤንድ ሪተስት ወደታች ወይ ደግሞ ፕራይስ መጥቶ እነዚህን ሀዮች ወስዶ ወደታች እንዲወርድ ነው የምጠብቀው። ዘሴም ኦን ጂቢፒኤስዲ ወደዚህ ዞን ወደዚህ ፌር ቫልዩ ጋር ብሬከር ብሎኮቹ እንደነሱ ሪትሬስ እንዲያደርግ ካልሆነ ደግሞ ብሬክ ኤንድ ሪተስት አድርጎ እንደ ስፔሻሊ ኦን ጂቢፒኤስዲ እንደምትት በጣም ኮንሶሊዴት እያደረገ ነው። እዚህ ጋር ብዙ ሊኩዊዲቲዎች አሉ ታፕ የሚደረጉ ፕራይስ እንዲመጡ እዚህ ጋር ኢንትሪ ቢሰጠን አሪፍ ነው። ናይስ ሴል ይኖረናል። ፓርሻሎች እዚህ ጋር እንወስዳለን፣ ከዛ ሁሉ እናደርጓለን ማለት ነው። ኤንዚዲኤስዲም ዘሴ እንደምታዩት እዚህ ጋር አሪፍ የሆነ ትሬን ላይ ሊኩዊዲቲ ያለን እዚህ ጋር ኢንትሪ እዚህ አካባቢ ቢሰጠኝ አሪፍ ነው የሚሆነው። እነዚህ ትሬዶች ኤዩኤስዲም ዘሴም ቲንግ ነው። ጂቢፒ ኤንዚዲ አሪፍ የሆነ ስትራክቸር ሽፍት ወደ ላይ ከሰጠኝ ይህን ወደ ላይ ባይ ኦፖርቹኒቲ ነው የሚሆነው ማለት ነው። እንደምታዩት ዊክሊ ሪጀክሽን እየሰጠ ነው። ዴይሊ ስትራክቸር ዊክሊ ስትራክቸር ሽፍት አለን። አትሊስት ወደዚህ ፌር ቫልዩ ጋፕ እንዲመጣ አትሊስት እስከዛ ድረስ፣ ካልሆነ ደግሞ ወደ ላይ ኮንቲኒው እንዲያደርግ። ኢፍ ሪሜምበር ላስት ዊክ ነው አይደለም ቆይቷል። ከዛ እየጠበቅን የነበረው ፕራይስ ወደዚህ ኢንተርናል ሊኩዊዲቲ ከገባ ወደታች ኤክስፓንድ እንዲያደርግ ነበር እየጠበቅን የነበረው። እዚህ ጋር ግን ዝም ብሎ ወደታች ኤክስፓንድ አድርጎ ያን ኢንትሪ ሳይሰጠን ነው ፕራይስ የሄደው ማለት ነው። ሜይ ቢ አሁን ወደ እነዚህ ኢንተርናል ሊኩዊዲቲዎች ፕራይስ እንዴት የምንጠብቅ ይሆናል። ኤንዚዲ ካድ ደግሞ ከሀየር ታይም ፍሬም አንጻር ካውንተር ትሬንድ ትሬድ ነው የሚሆነው። ግን ሀየር ታይም ፍሬም ዊክሊ ላይ ብናይ ሪጀክሽን እየሰጠን ነው። ዴይሊ ስትራክቸር ሽፍት አለን። ፎር አወሩ እነዚህን እችን ሀይ ወይም ደግሞ ወደዚህ ዞን ታፕ የሚያደርግ ከሆነ ሲል የምናይ ይሆናል። ዩሮ ጂቢፒ ባለፈው እንዳልኳቸው ይሄ ዲስሪስፔክተር ስለሆነ ወደ ላይ ይሄዳል ብለን ነበር። ግን ምንም ኢንትሪ ስለሰጠኝ ምንም አልገባትም። ግን ይህ እንዳስበኩት ወደ ላይ ኤክስፓንድ እያደረገ ነው እና እንደምጠብቀው ዊክሊ ከዚህ ፌር ቫልዩ ጋር ሪያክት እያደረገ ነው። መንዝሊም እንደምትት ከዚህ ወደ ብሎክ ሪያክት እያደረገ ነው ፕራይስ። ዋት አም ዌይቲንግ ኢዝ ፎር ፕራይስ ወደ እነዚህ ሪትሬስ እንዲያደርግ ወይ ዞን ላይ እንዲመጣ ወይ ጅሎ ከወሰደ በኋላ ወደ ላይ ኤክስፓንድ እንዲያደርገው ማለት ነው። ክሊር ኢንትሪ ቢኖረን እዚህ ጋር ካውንተር ትሬንድ ትሬድ ሲል መግባት እንችል ነበረ። እንደምትት አሪፍ ይመስላል። ዩኤስዲ ምናምን ቢሆኑ ኖሮ እዚህ ጋር ሴሎችን ማየት እንችላለን። ግን ይህ እንኳን ስፕሬዱም ሀይ ስለሆነ ምናምን እንደዚህ አይነት ትሬዶች አይነፋም። ለምን ስካልፕ ስለሆነ አራሩ በጣም ነው የሚያበላሽብን ማለት ነው። ለምን ለስፕሬድ ሆናን አጀስት ማድረግ ስላለብን እንጂ እዚህ ጋር እንደዚህ አይነት ሴል ማየት እንችላለን። ግን እዚህ ጋር ካደረግ ነው ስፕሬድ ሊያስወጣን ይችላል። እንዲሆነ ስናደርግ ተበላሽ ይሆናል እንጂ እንደዚህ አይነት ትሬዶችን ማየት እንችላለን ብዬ አስባለሁ። ግን ፕራይስ ወደዚህ ሪትሬስ እንዲያደርግ እና ዋናው ትሬዳችን ባይ ነው የሚሆን ማለት ነው። ጂቢፒ ጂፒዋይ ይህም ትሬድ ገብቼ ነበረ። በብሬክ ኢቭን ነው ይሄን የወጡት። ፕራይስ መጣ፣ ይህን ሎ ወሰደ እና ዩሮ ጂፒዋይ ላይ ባይ እንዳየው እንደነበረው እዚህ ጋር የጠበቅኩት ነበር። ግን በጣም ኮንሶሊዴት አደረገ እና ትሬዱን በብሬክ ኢቭን አይደለም እንጂ ክሎዝ ያደረኩት ሶሪ እዚህ ጋር የገባሁት እዚህ አካባቢ ወጣ ነው። ኦልሞስት 0.5 አካባቢ ይሄን የወጣ ነው። ደግሞ ዊኒንግ ትሬዳችን የዚህ ሳምንት ወይ
ለምንድን ነው ክሎዝ ያደረኩት? እዚህ ጋር ፓርሻል ወሰድኩኝ ቲፒዋን። ለምን አርብ ዕለት አርብ ነው ሮብ ዕለት ጂቢፒ ሲፒአይ እየተጠበቀ ነበር ጁላይ 22 ላይ ማለት ነው። እና ሲፒአይ ኤክስፔክት የሚደረገው ሎ ሆኖ ይወጣል የሚል ነው። ስለዚህ ኤክስፔክቴሽናችን ሎ ከሆነ ፕሮባብሊ ጂቢፒ ዊክንድ እንደሚሆን ኦብቪየስ ነው። ግን ለምንድን ነው ታዲያ ቶሎ ትሬዱን ፉሊ እዚህ ጋር ክሎዝ ያደረኩት ስንል ምክንያቱም ጂፒአይ አዲስ ታይም በጣም ዊክንድ እየሆነ ነው። ኤላር ኦፍ ባድ ኒውስ አለ ጂፒአይ ላይ። ስለዚህ ጂፒአይ በጣም ዊክ እንደሆነ ኦብቪየስ ነው። እና ደግሞ ኤክስፔክትድ የሆነ ማርኬቱ ሲፒአይ ዊክ እንዲሆን ከሆነ ለጂቢፒ ፕሮባብሊ ምንም ሳይቀንስ ቢወጣ ወይም ደግሞ ኤክስፔክት እንደተደረገው 2.7 ሆኖ ቢወጣ ኖሮ ጂቢፒ ላይ ምንም ኢፌክት አይኖረውም ነበር ኒውሱ ማለት ነው። ያንን አሰምሽን በመውሰድ ፓርሻል ብቻ ወስጄ ሆልድ አደረኩት ማለት ነው። ኤንደን በሞመንት ኒውሱ ሲወጣ ከተጠበቀው በላይ በታች ሆነ ወጣ ማለት ነው። ይሄ ማለት ጂቢፒ ዊክ እንዲሆናል መሆኑ ማለት ነው ከኤክስፔክቴሽኑ ሎወር ስለሆነ። ስለዚህ እዚህ አካባቢ ነው ክሎዝ ያደረኩት። ኒውሱ እዚህ ጋር ወጣ ሪያክት አደረገ ምናምን ጀስት እዚህ ጋር ክሎዝ ያደረኩት። መውጣቴ አሪፍ ዲሲዥን ነበር የሆነው። አሁን ጂቢፒ ዊክ እንደሆነ ጂፒአይ በጣም ዊክ ነው። ስለዚህ እንደምታዩት አሁን ሌላ ፔር ላይ ቢሆን ነው ጂቢፒ ዩኤስዲ ምናምን ቢሆን ኖሮ እንደምታዩት ወደታች ነበር ጂቢፒ ዩኤስዲ እየወረደ የነበረው። ለምን ዩኤስዲ በጣም ስትሮንግ እየሆነ ነው እና ደግሞ ጂቢፒ ሲፒአዩ ኔጌቲቭ ሆነ ወጥቷል። ስለዚህ ጂቢፒ ዩኤስዲ እንደምታዩት ምን ሆኖ እየወጣ ነው? ወደታች ዳውንዋርድ ሙቭመንተም ላይ ነው ያለው ማለት ነው። እዚህ ጋር እንደምታዩት ጂፒአይም ዊክ ናቸው። ሶ ዳት ኢዝ ዋይ ፕራይስ ኢዝ ናት ሪያክቲንግ አሪፉ ሪያክት ምናምን እያደረገ ከዚህ ጋር ያለው ነው ዝም ብሎ ኮንሶሊዴት እያደረገ ያለው ማለት ነው። አሁን ፕራይስ ድጋሜ ዋንስ ይሄ ሎ ከወሰደ ሜቢ ባይ የምናይ ይሆናል ማለት ነው። አናዘር ባይ ማለት ነው። ይሄ ነው። ሌሎች የማያቸው ፔሮች ምናልባት አሪፍ ኢንትሪ ከሰጡኝ ዩኤስዲ ካርድ አንዴ መጥቶ እንደዚህ ወስዶ ከሰጠኝ ወደ ላይ የምንጠብቅ ይሆናል። እዚህ ጋር ሚስ የተደረጉ ትሬዶች ናቸው። ብታምኑ ባታምኑ እዚህ ጋር ማለት ነው ሊሚት ኦርደር አስቀመጥኩኝ። ፈርስት ትሬድ ይህን ሚስ አደረኩት ቢካዝ አይ ዋዝንት ኦን ቻርት። ከዛ እዚህ ጋር ሊሚት ኦርደር አስቀመጥኩኝ። ግን መቶ እንደምታዩት መቶ ፕራይስ ጀስት ዋን ፒፕ ሲቀረው ትቶኝ ሄደ እዚህ ጋር ማለት ነው። ከዛም በኋላ ደግሞ እዚህ ጋር ኒውዮርክ ኮንቲኒሽን እየጠበቅኩ ነበር። ፕራይስ እዚህ ጋር ምንም ክሊር የሆነ እዚህ ጋር ጽፌዋለሁ ነው ክሊር ኢንትሪ ብዬ ማለት ነው። አሪፍ ኢንትሪ እየሰጠ አይደለም። ስለዚህ ይሄ ይቅርናል ብዬ ታውቁት እዚህ ጋር ይሄን አልገባሁትም። ግን እዚህ ጋር ዋንስ ይሄን ሎ ሲወስድ ኦኬ ፕራይስ ኦብቪየስሊ ኮንቲኒው ማድረግ አይቀርም አልኩኝ። እዚህ ጋር ሊሚት ኦርደር እዚህ ጋር አስቀመጥኩኝ እዚህ ጋር ማለት ነው። ዋንስ ይሄ ፌር ቫልዩ ጋር ክሬት እንደተደረገ ግን ዋት ሃፕንድ ኢዝ ጀስት አሁንም ኢንትሪ ሳይሰጠኝ ያላችሁ እዚህ ጋር ነበር ዝም ብሎ ፕራይስ ኤክስፓንድ አደረገ ማለት ነው። ልክ ይህንን ኤክስፓንሽን ሳይ ይችን ሪጀክሽን ሳይ ጀስት በቃ ሊሚት ኦርደሬን አጠፋሁት። ኤንደን ፕራይስ ዝም ብሎ ከዚህ በኋላ ኮንሶሊዴት ሲያደርግ ነው የቀረው። ዘ ኔክስት ዴይ ነው ኤክስፓንድ ያደርገው ማለት ነው። እዚህ ጋር ከአንድም ሁለት ትሬዶችን አንድ ኦልሞስት 1-2 የሚሆን ትሬድ እዚህ ጋር አናዘር 1 እዚህ ሁለቱን እንኳን ገብተን ቢሆን ኖሮ አትሊስት በብሬክ ኢቭን ወይም በ1 አወር ፖዚቲቭ ሆነን ልንጨርስ እንችል ነበር። ግን ሁለት ሚስድ ትሬዶች ነበሩ እዚህ ጋር። አሁን የምጠብቀው ዋንስ ፕራይስ መጥቶ እነዚህን ቴክ አድርጎ ወደ ላይ ኤክስፓንድ እንዲያደርግ ነው። ኤንዚዲ ጂፒዋይ ፕራይስ ኢዝ ጌቲንግ ኤኒ ቡሊሽ ሞመንተም ኦን ዘ 4 አወር ግን ስትራክቸራል ዋይዝ ፕራይስ በደንብ ሪትሬስ ማድረግ አለበት ወደዚህ። ክሊር አይደለም 4 አወሩ ግን ምናልባት አሪፍ ሪያክሽን የሚሰጥ ከሆነ ሴል የምናይ ይሆናል። ጂፒፒ ዩዲ አንድ ወደዚህ መቶ ወደታች እንዲወርድ እነዚህ አሁን ሪስኪ የሆኑ ትሬዶች ናቸው። ሪትሬስ አድርገው ከሰጠ ሜቢ ሴል የምናይ ይሆናል። ጂፒ ካርድም ዘ ሴሊንግ ፕራይስ እዚህ ጋር ታፕ ካደረገ ሴል የምናይ ይሆናል ማለት ነው። እንዳልኳችሁ አካውንታችን የሌለ ድሮዳውን ውስጥ ገብቷል። የገባኋቸው ትሬዶች እዚህ ጋር ማየት ትችላላችሁ። እዚህ ሰኞ ዕለት 2 ትሬዶችን ዩሮ ጂፒ አንድ ሎሱ አንደኛው ደግሞ ዊን የሆነው ትሬድ ብሬክ ኢቨን የሆነው ትሬድ ነው የገባ ነው። ኔክስት ዴይ እዛው ጂፒ ገብተን ነበረ። ይሄ በዊን የጨረሰው ነው። ዩሮ ዩኤስዲ ሎስ ሆኖ አለቀ። ከዛም በኋላ እዛ የአርቡ ትሬድ ታለቀ። የአርቡ ደግሞ ኤንዚዲ ጂፒ እና ጂፒ ኤንዚዲ ሎስ ሆኖ ያለቀው እነዚህ ናቸው ትሬዶች የገባናቸው ማለት ነው። ፎር ዘ ካሚንግ ዊክ ፈንዳሜንታል ዋይዝ በጣም ላሮፍ ኒውስ አለ። ዲስፓይት ኢንድ ኦፍ ዘ መንዝ ቢሆንም መንደይ ኤዩዲ ኒውስ አለን። ቱስዴይ
ሲፒአይ ኤዩዲ አለ፣ ፈንድ ሬት ዲሲዥን አለ። ሬት ዲሲዥኑ አሲቲዝ ነው ኪፕ ይሆናል ተብሎ የሚታሰበው ስፔሻሊ እንትንም ላይ መታችሁ ፌድ ዋች ቱል ላይ መተን ብናይ ሬት ከት ይኖራል የሚል ነበረ። በጣም ብዙ ሬት ከት ሊኖር ይችላል የሚል ፕሮባቢሊቲ ነበር። ናው አሁን እሱ ቀርቶ 68%ቱ ሬቱ ባለበት ስቴይ ይሆናል የሚለው። ስቲል ግን ሬት ሀይ የሆነ ሬት ሃይክ ፕሮባቢሊቲ ያለ፣ ግን ይሄ ሬት ሃይክ ፕሮባቢሊቲ በዚህ በጁላይ መንዝ እንኳን ሀፕን የሚያደርግ አይመስለኝም። ግን እንደምታዩት በኔክስት መንዝ 57% የሚሆነው ሬት ሃይክ ሊኖር ይችላል ይላል። 17%ቱ እዛው ነው። 25%ቱ ደግሞ 2 ቤዚስ ፖይንት የሚሆን ሬት ሃይክ ይኖራል የሚላለን። ሶ ሴፕቴምበር ላይ there is a high chance for USD ሬት ሃይክ ማለት ነው። ይህ ምን ያደርግልናል? ዩኤስዲያችንን በደንብ ፐርፎርም እንዲያደርግ ያደርገዋል ማለት ነው። ኢቨን ኢፍ በዚህኛው ሳምንት ኒውስ ላይ ሬቱ እንዳለበት 3.75 ብለው ቢያወጡት እንኳን ሴፕቴምበር ላይ የሚጠበቀው ሬት ሃይክ ይደረጋል ተብሎ ስለሆነ ፒፕል ማይት ባይ ሞር ማለት ነው። ይህ ብቻ ዩኤስዲ ስትሮንግ ይሆናል ማለት ነው። ስለዚህ ሰኞና ማክሰኞ በደንብ ሪትሬስ ቢያደርግልን ዩኤስዲ አሪፍ ነው ማለት ነው። ከዛ በደንብ ባይ ኦፖርቹኒቲዎች እናያለን። ጂቢፒም ሬት ዲሲዥን አለ፣ አሲቲዝ ኪፕ ይደረጋል ተብሎ ነው የሚጠበቀው። ጄፒዋይም አለ፣ ጄፒዋይም እንደዛው። ሰው ላሮፍ ኒውሶች ስላሉ አሪፍ ሳምንት ይሆናል ብዬ አስባለሁ። ቴንክ ዩ ፎር ዋቺንግ እስከዚህ። ሆፕፉሊ በደንብ ሪከቨር አድርጓለሁ ብዬ አስባለሁ። በዚህ ሳምንት በደንብ በፖዚቲቭ ፔንዴን መጨረስ ነበረብኝ፣ ግን ያ ሀፕን አላረግም። የኔ ሚስቴክ ነው። ትሬዶቹን በስነስርዓት ኤክስኪዩት እያደረኩ አልነበረም። በፎሞ የገቧቸው ትሬዶች፣ በተለይ የአርቦቹ ትሬዶች በቃ ትንሽ እንትን ማስተካከል አለብኝ። የባሰ ማይነስ ዋን ማለት -1% ሆኖ ማረቅ የነበረበትም -3% እንዲሆን ያደረኩት በዛ ምክንያት ነው። ብቻ የዚህ ሳምንት በአሪፍ መጨረስ ነበረብኝ። ዩኤስዲ 1-4 አምልጦኛል። ዩኤስዲ ካር ላይ ያው ማርኬቱ ነው እንጂ ሁለት 1-2 ዩኤስዲ ኤክስኪዩት ሳላረግ ደግሞ ገብቼ በስነ ስርዓት እንትን ያላልኩት 1-2 የሚሆን ትሬድ ምናምን እዚህ ጋር አርብ ላይ ሚስ ያደረኩት በደንብ ኤክስኪዩት አለማድረግ ምናምን እነሱ ተዳምረው በፖዚቲቭ ፔንዲንግ መጨረስ የነበረብኝን አላረኩትም ማለት ነው። ሶ ፎር ዘ ካሚንግ ዊክ ሆፕፉሊ በደንብ ትሬድ አደርጋለሁ ብዬ አስባለሁ። ቴንክ ዩ ፎር ዋቺንግ።